Kain farraje jennaan ajjeefamte kana gumaa mucaa kana warruma biiroo sanaan baatu jechuudha. Wanni dhufte dhuftu. Bakka isaa qoradhe waa hunda irra ga'ee hin jira. Dhageessanii bakka isaa qoradheera ni buqqa'a. Lafa lafeen abbaa keessanii irratti cabe irra taa'ee intala keessan ajjeesisee wanti inni deebi'ee hojjetatuuf hin jiru. Dhugaan sin itti hima. Kanarratti wal biraa gala. Anaaf isin asirratti wal biraa gala jechuudha. ሀቢባ ጋር ልንሄድ ነው። ሰዓቱ ደርሷል። ችግር የለውም። ያለውን ነገር እዛ ትሰማላችሁ። ተገላለች። አዎ ሀቡ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰዓት ደርሷል። ይመችሻል እናቴ። ተገላ እንደሆነ ምንም አትጠራጠሩ። እንደተገደለች እህታችሁ ምንም ነገር አትጠራጠሩ። ግን አይሰሙኝም እነሱ እንጂ ቢሰሙኝ ወላሂ አረብ የተባለ ሁሉን ነው የምሳደበው ዛሬ ማለት ነው። ሰው ተቸገረ ማለት አላህ እኛ እንደተቸገር ነው። እህቶቻችን ተቸግሮ ከሀገር በረሃ ለበረሃ አቋርጦ የሰው ሀገር ላይ እየተንከራተቱ ከርታታ እህቶቼን ቡዳናት በማለት እንዳስገደሉ ወላሂ እኛ የሆነውን እጥፍ ድርብ አላህ ጀዛቸውን ዱንያ ላይ ይክፈላቸው። ልክ ሶሪያ ላይ የደረሰው እኔ አረቦች ሲመቱ እኮ ምንም ነገር አያቃጥለኝም። እውነቴን ነው የምላችሁ። ምንም ነገር የእነሱ ነገር እኮ አያሳዝነኝም። እናንተ ናችሁ እንጂ እስልምና ጅኒ ምናምን እያላችሁ እነሱ የምገብሩት አንድ ቀን አዝኛ አላውቅም። ገባችሁ? ምድረ ቆማጣ ማለት ነው። ሰው ተቸገረ ማለት እቺ ምስኪን አሁን ምኗ ነው ቡዳ የሚመስለው? በአላህ ምንዋ ነው ቡዳ የሚመስለው? ሀቢባ ከፍታለች። ኑ ወደ ሀቢባ ጋር። የሆነ ሰዓት ላይ ችግር ውስጥ ነኝ አለች ስትል እንድረስልሽ አቡ የምትባላለች ብዙ አሉ እና ዚዛ ይደርሱልሽ አለ ስላት ይገሉኛል የበለጠ ተይ ብላ ወንድምየውን አስከለከለች እንዳንደርስላት ማለት ነው ብያት ነበረ። ፈርታ ነው ፈርታ። አዎ ልጁ ከሰሙ ይብስብኛል ብላ እምቢ አለች ስትል ብለምናትን በዋትሳፕ ገብቼ ሎኬሽን እንኳን ላኪልኝ የቤቱን ቁጥር ስንት ነገር ስላት እምቢ ብላኝ ፈራች። ብያት አቃተኝ። ከዛው እነተኩም ከዛ ደውለውብኝ ተይ በቃ ፈርታለች፣ ወይን ታስገድያታለሽ ወይ ችግር ውስጥ ታስገቢያታለሽ ተይ በቃ ሲሉኝ እኔም ፈርቼ ተኩኝ። እኔም ሰው ቤት ስላለው ማለት ነው። የሚመጣባት ምንድን ነበር ፍራቷ? ምንድን ነው ብላ የነገረች? እሷ የነገረችኝ ቢኖር ዝም ብላ ነው ሴትዮዋ። በቃ ልትገለኝ ነው አልቻልኩም፣ ይሄን ረመዳን አውጥተን እንገልሻለን ብለውኛል ያለችው። ለምንድን ነው የሚገሏት? ምን አርጋ? ምንም ምክንያቱም አልነገረችኝም። ምንም ምክንያቱም አልነገረችኝም። ያው እንግዲህ ታውቂያለሽ አረቦቹ ምክንያት የላቸውም ብዙውን ጊዜ ማለት ነው። እና እንደዛ ስትለኝ በቃ እኔም ከዛ በኋላ ደግሞ ተረጋግቻለሁኝ። በቃ ተይ በቃ አለችኝ። በቃ ተረጋግታለች ተይ ያሉኝ ወንድሞቿ ማለት ነው። እሺ ብዬ ተኩኝ። ከዛው ከስንት ጊዜ በኋላ ለአንቺ ልጃችን የታመመው አንቺ በቡዳ በልተሹ ነው የሚድነው፣ አንቺን ስንገልሽ ነው ረመዳን ይውጣና እንገልሻለን እንዳሏት አልነገረችም? ቮይስ ላይ እንደላከችው ኛ አልነገረችኝ። እሱም ከዛ በኋላ ነው የሰማሁት። አልነገረችኝ ለኔ እሱ እውነቱን ስናገር ማለት ነው። እና ከዛ በኋላ እንግዲህ ያው ጠፋች፣ አልተደዋወልም፣ አልቆየም ይሄ ነገር 15 ቀን ያህል አላወራንም። ከዛ በኋላ ግን የሆነ አለ አይደለም የለችም ወጥታ ፖሊስ ጋናት ብለው እንደተኩ ነገሩኝ ወንድሞቿ ማለት ነው ከኢትዮጵያ። ራሷን ለማዳን ከዛ ቤት ወጥታ ፖሊስ ጋር ሄደች። ፖሊስ ጋር ገብታለች። ከዛው ከፖሊስ ጋር ደግሞ ቢሮ ነው ያለችው የሚባል ነገር ሰማሁኝ። ከዛው እንደምንም ቤተሰብ የቢሮውን ቁጥር አፈላልጎ ምን ብለው ከዛ ከኢትዮጵያ እህቴም አለች። አሁን ትናንትና ውዬ ልነግርሽ የምፈልገው ማለት ነው እኔ እቺ መዲና የምትባል አጓራ እንትን ሪከርድ ዳረጋት ብዬ ያን ሁሉ ሪከርድ ያወጣሁት እኔ ነኝ። ስሜ ቅድስት ያልኳት ቅድስት አይደለውም። እኔ አዲሴ ከበደ መርጋ ነኝ።
ኦኬ ለሷ አውቀሽ ነው ቅድስት ለሷ አውቄ ነው እንደዛ ያልኩሽ ኢንፎርሜሽን ለመሰብሰብ ብዬ ማለት ነው እንጂ እኔ ስሜ እዛ ቮይስ ላይ ለምንድን ነው ደጋግማ በአላህ ይዤሻለሁ እጅሽን ከዚህ ጉዳይ አውጪ የምትልሽ? በቃ እኔ ለእነ አቡ ጋር አስተላልፋለሁ አልኳት። አስተላልፌ አቁም ተናገር እጅሽን ከዚህ ጉዳይ አውጪ በአላህ ይዤሻለሁ ተይ ችግር እንዳይመጣብሽ ምናምን የምትልሽ ለምንድን ነው? እሷ የቢሮ ባለቤት ሆና ውክልና ተሰንቷት ኃላፊነት መውሰድ ሲገባት ምን ለመደበቅ ፈልጋ ነው አንቺን ጉዳዩን እንድትተዩ እጅሽን እንድታወጪ የምትልሽ? ይኸው እንደዛ ስሜታዊ ሆኜ ቮይሱ ላይ እንደምናገረው ለነሀቡ ጋር አስተላልፍሻለሁ። እኔ በዋዛ እንላቀቅም። እኔ ያለሁት ኢማራት ነው። ረጅም ዓመት የሰራው ሰው ነኝ። ብዙ ነገር አውቃለሁ ብዬ አስፈራርቻት እውነታውን ነገር እንድትናገር እና ሪከርድ ላደርጋት ነበር። ከዛ በኋላ ግን እሷ እጅሽን አውጪ ወደሚለው ነው የመጣችው። ለምን ባዳ መስያት አለው? እኔ ባዳ አይደለሁም፣ ያክስቷ ልጅ ነኝ። ውስጤ እየተቃጠለን በይን እየጠረኩኝ ነው እሷ ማውራት እህቴ ናት እና አታውቅም። እና ከነ ሲስተር ጋር ራሱ አሁን ትናንትና የደወልሽላት ጽጌ ማርያም ከበደ እህቴ ናት፣ የኔ እህት ናት። እሷ የምታውቃት ግን መዲና የምታውቃት በእሷን ያክስት ልጅ ጽጌ ያክስት ልጅ እንደሆነች፣ እኔ ግን ከነሱ ጋር ምንም ዝምድና እንደሌለኝ ምንም ነገር ትውውቅ እንደሌለኝ አርጌ ነበረ መዲናን ሳውራት የነበረው። የሀገር ልጆች ነን። ድሮ ወሊሶ አውቃለሁ፣ ወሊሶ የሚባል ሀገር። አሁን ግን ወሊሶ አዲስ አበባ ከገባው ቆይቻለሁ። ከዛው ኢማራት ከመጣው ረጅም ዓመት ነው ምናምን እያልኳት ነው ያወራዋት። በዛ የተነሳ ነው ያንን ሁሉ ቮይስ ሪከርድ አድርጊያት ያንን ወደ አዙ አስተላለፍኩኝ። እኔ በጣም እንትን ማለት የጀመርኩት ቆይቻለሁ። አዙሽ ትነግርሻለች። በጣም አንቺ ቤት ለመግባት ብዙ ጥረት አድርጌ ነበረ። ብዙ ጥረት ልገባ አልቻልኩም። እንደገናም አዙ ጋር ገብቼ ብዙ ነገር ነግሬያታለሁ ለአዙ። እንደገና ይሄ እንደገና የአዲስ አበባ የእንትኑ ወረቀቶቹን እንዳለ የልጅቷንም ሁሉ ነገር ኢንፎርሜሽን ለአዙ የላኩላት እኔ ነኝ። ሪከርዷንም ሳይቀር ማለት ነው። ስሜ ቅድስት ነው ብዬ ከእሷ ጋር እና አዙዬ የተፈጠረብን ነገር በጣም ከባድ ነው። አቡዬ እኔ ምን እንደምል ብቻ አላውቅም። እኔ በጣም አዚዛ በውስጥ የምታውቀው መናገር የምትፈልገው ነገር አለ ማለት እዚህ ጋር እኔ ካለኝ መረጃዎች አንቺ መናገር የምትፈልጊው ነገር እንዳለ ነው አዚዛ ነግራኝ ይዛሽ ምንድን ነው እሱ መናገር የምትፈልገው ነገር ማለት ነው። ጽጌ እህቴ ናት፣ የኔ እህት ናት። ከጽጌ ጋር እንደማንተዋወቅ ሆነን ነበረ እሷን ስናወራት የነበረው። ጽጌ እሷ የምታወራትን ነገር ለእኔ ታወራኛለች። እቺ መዲና የምታወራኝን ነገር ደግሞ ለጽጌ አውራታለሁ በመሀል ላይ ማለት ነው። እና በእኔ ላይ እሷ ለጽጌ የምታወራቸው ነገሮች ብዙ ነገሮች አሉ። አይተሻል ወይ? ጽጌ መታ ትመሰክራለች። ማታ ላይ እሷ መንግስት ሰራተኛ ስለሆነች ማታ ነው የምትገባው፣ አይመቻትም። አሁን ቀን አስገቢያትና ታወራለች። እሷም አንቺ አለቻት አንቺ እንትን ብለሻል ወይ? እሷ ሰርታ የወጣችውን ነገር ታውቂያለሽ ወይ? እሱ የእሷን ስራ ታውቂ ነበር ወይ? ምን ስታረግ ታውቂ ነበር ወይ ትላት ነበር ለጽጌ። ታውቂያለሽ፣ ኢትዮጵያ ያለ ሰው ደግሞ እንትንም አይልም፣ ኢንተርኔቱ ሙሉ አይደለም። እንደገና ስልኩም ሪከርዱ ላይ በጣም ይቸገራሉ። እሷ ብዙ ነገር የምታውቀው ነገር አለ። እኔ ገብቼ ፌዝ ለፌዝ ከእሷ ጋር መፋጠጥ እፈልጋለሁ ነው የምትለው እሷ። እና እሷን ብታስገቧትና ያለችው ጽጌ የት ነው ያለችው? ወሊሶ ነው ያለችው፣ ኢትዮጵያ ውስጥ ነው ያለችው። እሺ፣ ስለዚህ ጽጌ ለአንቺ እህትሽ ናት? እህቴ ናት። አዎ። ኦኬ፣ ጥሩ። እሺ፣ ለሟች አባይነሽስ ጽጌ ምንድን ናት? ያጎት ልጅ። አንቺ ያጎት ልጅ ከሆንሽ እናታችን አክስታችን ናት። የተቀመጠችው አክስታችን ናት። ሽቶ መርጋ የአባታችሁ እህት ልጅ። ስለዚህ ለሁለታችሁም ለአንቺም ለጽጌም ያክስታችሁ ልጅ ናት ማለት ነው? አዎ፣ ያክስታችን ልጅ አባይነሽ። ኦኬ። ስለዚህ በቃ አንቺ መናገር የምትፈልጊው አዲስ ነገር የማናውቀው ነገር የምትነግሪን ነገር አለ ወይስ ጨረሽ? አይ እሷን አስገቧትና እሷ የምትናገረው ነገር ስላለ እንደውም ትናንትና እየሰማው ነበር ቤትሽ ቁጭ ብዬ ስር ማለት ነው። ቲጂን አስገቧት ትላለች። እሷ አውቃ ብልጠት ነው የተጠቀመችባት። በእሷ ወገን አስመስላ ከእሷ ኢንፎርሜሽን ለመቀበል ነበረ ስታወራ። ለኢንፎርሜሽን ብቻ ሳይሆን እውነት ሬሳው የሚገባ መስሏት አንድ ላይ ተቀምጠው ተኩም አቡ የሚባል አለ ቤተሰብ ጠቅላላ አንድ ላይ ተቀምጠው እነ ማዘር ቤት ማለት ነው ቁጭ ብለው እቺ አሚና ሲያወሯት ነበረ። መዲናን ምንድነው የሚያወሯት? በቃ ሬሳ እንዲገባ ብቻ የፈለጉት ሬሳ እንዲገባ ብቻ በቃ ልመና በዩ በልመና መልኩ በመለማመጥ ነበረ ሲያናግሯት የነበሩት እንጂ በኃይለ ቃል አልነበረም።
ለዚህ እሷ ጋር ደግሞ ብዙ ያለችው ነገር አለ እንዳልኩሽም እሷ አጥፍታ የወጣችውን ታውቂያለሽ ከቤት ብላታለች። ለዚህ እች ልጅ አሁንም ቢሆን እህታችን የሞተችበት ምክንያት ምንም አይደለም። ቢሮዋና እርግጠኛ ነኝ ቢሮዋና እቺ አሚና የምትባለው ተመሳጥረው ነው የበሏት ለሁለት ማለት ነው። ይሄ ተመሳጥረው ነው ለሁለት እንዲያደርጓት እህታችንን። አይዞሽ አይዞሽ። እሺ ተረጋጊና መዳሟ ስትመጣባት መቅረጽ ያልቻለችው መናገር የምትፈልገው ነገር አለ ብላኛለች አዚዛ። እሱ ምንድን ነው? መዳሟ አንቺ መዳም ስትመጣብሽ መቅረጽ ያልቻልሽው መናገር የምትፈልጊው ለአዚዛ መናገር ፈልጋለሁ የምፈልገው ነገር አለ እዚህ ያስገብኝ ያልሻት ምንድን ነው? እሱ መናገር ፈልጋለሁ ያልኩት ነገር ያው እንዳልኩሽ ነው። ሲስተርን አስገቢያትና ሲስተር የምታወራው ነገር አለ። እሷ ለመግባት አልቻለችም። ቲክቶኳም አያስገባትም። ለዚህ እሷን አስገቢያትና ያለውን ነገር ታወራላችሁ ለማለት ነው። እና ሪከርዶቹ እንዳሉ የኔ ናቸው። የኔና የእሷ ድምፅ ነው። የኔና የአሚ መዲና ናት ማናት የእሷ ድምፅ ነው። ሁሉን ሪከርድ ያደረኳት እኔ ነኝ። አቢባዬ ኢሞ ብሎ ካደረገችን ዋትሳፕ ኦንላይን የለችም። ዳይሬክት ዘግታለች። መዲና እቺ ልጅ በቃ እንደተገደለች አረጋግጣልናለች። ገዳዩን ደግሞ መዲና ናት። አቡዬ አንዴ ላናግራት አንዴ እሺ። ሽቶ ያተልቅልሽ እንድትሰው ሽቶ ለማዘር ሚውቲራ ካሳ አባኬኛ ሚውቲራ ካሳ ሽቶ Garanne gubate ka shito ko isimbo inana fabo anka anake isiga anuma anabubo amme ababa ko nabe mushurra ko nabe mentala ko ababa ko nabe me tokkitti ko nabe me ayesh shito nabarte mitiana nabarte ana dise dame nabarte shito nabarte ana dise inka isinitu gubanne rawanu man go wallade isi kashton bo ina dauko ana fa bo an bo inka addis waye agadi na gali anu ma bo gali ntol bira jirra isi ko ina do ko mbo inka mbo in mbo in baka galanta ina kazi addisen deebitee galte addisen kulootinti an addiseedhaan addis bakka garaam bura garaam abshira bakka shittuu ko waan ta'e ta'eera waan goonu jiru sinachi funduratti malee dubatti deemuu hin danda'amu gadditeef wanti fiddomtuun jiru iga obboleettii keenya muka annafa isin bo'ini nu jiru mubeenis abibaanis azuunis hundumtuu ni jiru rabbii gadi hundumtuu nuuf jira nan dhufa moo gumaashi abbaayeen naan galchi barwaa nan dhufa anis nan dhufa
ህይወትን ጋኝ ነው እንደ ይስባባ ወለርጊነሽ ናን ፋኒስ ረቢ ፋና ኢኑ መንገላ እሺ በቃ አመሰግናለሁ። ሀቢባዬ ንጉሴ ነኝ። አንዴ እሺ ንጉሴ ቆይ አንዴ ምናልባት ማዘር እንደዚህ ጉረት በአዚዛ በኩል ላኪልኝ። እኔ ብዙ ቁጥሮች ስለሆነ ትናንትና የተላኩልኝ አንቺ ሞክር እንጂ ሆነ አይዶን ነው የምጠይቅሽ ነገር አለ። ዋትስአፕ አዚዛ ትላክልኝ አለኝ አቡ አለኝ ቁጥር ስለማልመልስ ነው። እሺ አሁን ሀይል ከላይ ልልክልሻለሁ እኔ ልላክልሽ ቁጥሯን ፈለግሽ ልላክልሽ እኔ እሺ ምልክላት ነገር አለ እሷ አይደለም የሚለው። እሺ ንጉሴ ይቅርታ ተናገር። አቢባዬ ወይ ምናልባት ማዘር እንዲህ ቪዲዮ ፊት ለፊት ኦንላይን ላይ የመጡ እንደዚህ በቃ ከሚሆኑ የምትጠይቁትን ጥያቄ ከዚህ በኋላ የአባነሽ ወንድሞች አሉ፣ ባለቤቷ አለ። የምትጠይቁኝን ጥያቄንን ጠይቁ። ከዚህ በኋላ ባታንገላቷቸው ግን ደስ ይለኛል። እናንተ ግን ለነሱ ብላችሁ ነው ይሄንን ሁሉ ባየች ቁጥር ዛሬ ከገጠር የአንድ ሰዓት መንገድ ነው በባጃጅ የመጡ፣ በቀደምም እንደዛ የመጡ። ምናልባት የምትጠይቁ ነገር ዛሬ ጠይቁ። ከዚህ በኋላ ግን እንደዚህ መንገላታቷን ደግሞ ከብዶኛል። ልጅም ማታ ባለቤቷ እኔ እኮ ትናንትና ያልኩህ እናትየውን አይደለም ባለቤቷ ይምጣና ባለቤቷ ውጭ ጉዳይ ሄዶ እንዲከስ የቅልቦችን እጠራለታለሁ ነው ያልኩህ። ለምን እናትየውን ይዛቸው መጣ? ባለቤቷን ይዛት መጣም ነበር። የባለቤቷ ወጣት ነው አይደል? ባለቤቷ ኦቦሌሶ አባ ኬኛ ዲፈማ ወጅኒን ስለሲ ሀቃ ኢልሞ ሳኒ በርባዳ ባረጋቲቴፊ እኒኩን በርባቺሱ አመሞ ዱፈኒሩ ጃርሲ ሲዮኪ አባ መናሲ ሀዳ ዋን ኢሳ ከነሙቱ ጅራ ዴሜ አከኒ ክሲ ከሰሱ ሀለሚ ጀሳ ጀት ያቢባል እሺ በቃ እሺ ቶሌ Uddoo ulfaadhaa galatooma. Galatooma jira ko. Informationiin jiru immoo guutummaan sin qaqqabeera. Wanta addaan jiru guutummaa isaa dhageessaniirtu. Ani abbaa manaa isheeti. ሁላችሁም ቅልቦች ጋር ሼር አድርጉ እና እናትየው ባለቤትየው ይበቃል። ተሪሞ በልክ ከጨርሰሻል እናቴ መሄድ ትችያለሽ። ስልክሽን ብቻ አስቀምጪልኝ በውስጥ የሆነ ቮይስ ልክሽ እና እሱ ያንቺ ድምፅ ነው አይደለም ትነግሪኛለሽ። አመሰግናለሁ አቡዬ፣ እግዚአብሔር ይጠብቅሽ። እሺ ኑሩልን። ሀይ በይኛውን ከላይ እንዲወጣ እስቲ ሀይ በይኝ። እሺ ልፍታ አውርተናል አላወራንም ሊሆን አንቺ ቮይስ አድርገሽልኝ ነበረ። አዎ አቡኮ ቮይስ አድርገ ወይ ማን ሰጥቶሽ ነው? ትናንትና ማን በጽጌ ደውለሽ ነበር? በህቴ በአባይነሽ አክስት ደውለሽ። ኦኬ እኔ አልሰጠሁም ቁጥር። እኔ አዚዛ አይደለችም እህቴ ናት። ስለምትፈልጋት ገባኝ። እሺ አቡዬ እናመሰግናለን። እሺ መልሽልኝ እዛ ዋትሳፕ ላይ አንቺ ነሽ? አዎ ወይም አይ ብቻ በይ። አቡዬ እኔ የሆነ ጥያቄ ቅንጭላቴ ላይ አለ፣ መጠየቅ እችላለሁ? ወንድሟ አዎ ትችያለሽ። የእህታችን የሟቿ የእህታችን ባልተቤት ከእሷ ጋር ያወራ ነበረ። ምንም ነገር ያለችው የለም። የት አለ ባሏ? ለምን አልቀረበም? አማርኛ ይችላሉ ወላ እንዴት ነው ነገሩ? ባሏ እኮ አለ እኮ ባለቤቷ አለ እኮ ይኸው እዚህ አጠገቧ ኦሮምኛ ነው የሚችለው እንጂ ኦኬ እሱ ባልተቤቷ ነው። አማርኛ አይችልም። ኦሮምኛ ተርጉምለት። አንደኛ ታዋራህ ነበር ወይ? የመጨረሻ ያናገርካት ጊዜ መቼ ነው? ለምን
አንድ ማወቅ የፈለኩት ነገር ስላለ ነው። ከሱ መረዳት የፈለኩት ነገር ስላለ ነው። Timika, sitti dubbachaa turteeyyuu innaa duraan